ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ ለዛሬ ለእናንተ ለማቅረብ የመረጥንላችሁ ርዕስ ለዓለማችን አሳሳቢ የሆነው ከፍተኛ አደጋ እየጋረጠ ያለው ለአየር ንብረት ለውጥ መንስኤ የሆኑትና የሚያስከትሉት ለማቅረብ እንሞክራለን። የአየር ንብረት ለውጥ መንስኤዎች እና ውጤቶች። የሰው ልጅ እንቅስቃሴ ከብክለት እስከ የሕዝብ ብዛት ድረስ የምድርን ሙቀት እያሳደገው እና በዙሪያችን ያለውን ዓለም በመሠረታዊነት እየለወጠው ነው። ዋናው ምክንያት የግሪንሃውስ ተጽዕኖ በመባል የሚታወቀው ክስተት ነው። በከባቢ አየር ውስጥ ያሉ ጋዞች እንደ የውሃ ትነት፣ ካርቦን ዳይኦክሳይድ፣ ሚቴን፣ ናይትረስ ኦክሳይድ እና ክሎሮፍሎሮካርቦኖች ያሉ ፀሐዮች እንዲዋሹ ያደርጋቸዋል። ነገር ግን እንደ የግሪንሃውስ ግድግዳዎች የተወሰነ ሙቀት እንዳያመልጥ ያድርጉ። በከባቢ አየር ውስጥ ብዙ የሙቀት አማቂ ጋዞች የበለጠ ሙቀት ይጠመዳል። የግሪንሃውስ ተጽዕኖን ያጠናክራል እና የምድርን ሙቀት ይጨምራል። እንደ ክሬታ አካል ነዳጆች ያሉ የሰዎች እንቅስቃሴዎች ከኢንዱስትሪ አብዮት በኋላ በከባቢ አየር ውስጥ ያለውን የካርቦን ዳይኦክሳይድ መጠን ከ1/3 በላይ ጨምረዋል። በከባቢ አየር ውስጥ ያለው የሙቀት አማቂ ጋዞች ፈጣን ጭማሪ ፕላኔታን በሚያስደነግጥ ፍጥነት ሞቃታል። ቀደም ባሉት ጊዜያት የምድር የአየር ሁኔታ ሲለዋወጥ በከባቢ አየር ውስጥ ያለው ካርቦን ዳይኦክሳይድ በመቶ ሺዎች ለሚቆጠሩ ዓመታት ዛሬ ያለበት ደረጃ ላይ አልደረሰም። የአየር ንብረት ለውጥ በኦኪያኖቻችን፣ በአየራችን፣ በምግብ ምንጫችን እና በጤናችን ላይ መዘዝ አለው። እንደ ግሪንላንድ እና አንታርክቲካ ያሉ የበረዶ ንጣፎች ይቀልጣሉ። በአንድ ወቅት በበረዶ ግግር በረዶዎች ውስጥ የተያዘው ተጨማሪ ውሃ የባህር ከፍታ እንዲጨምር እና ከውቅያኖሶች ውስጥ እንዲፈስ ያደርገዋል። የባህር ዳርቻ ክልሎች ሞቃታማ የአየር ሙቀትም የአየር ሁኔታን የበለጠ ከባድ ያደርገዋል። ይህ ማለት የበለጠ ኃይለኛ አውሎ ነፋሶች፣ ጎርፍ እና ከባድ በረዶዎች ብቻ ሳይሆን ረዘም ያለ እና ብዙ ጊዜ ድርቅ ማለት ነው። እነዚህ የአየር ሁኔታ ለውጦች ተግዳሮቶች ናቸው። ሰብሎችን ማብቀል የበለጠ አስቸጋሪ ይሆናል። ተክሎች እና እንስሳት የሚኖሩባቸው ቦታዎች ፈረቃ እና የውሃ አቅርቦቶች ይቀንሳል። የአየር ንብረት ለውጥ አዳዲስ የግብርና ተግዳሮቶችን ከመፍጠር በተጨማሪ የሰዎችን አካላዊ ጤንነት በቀጥታ ሊጎዳ ይችላል። በከተሞች አካባቢ ሞቃታማው ከባቢ አየር የሚይዘው እና የጭስ መጠንን የሚጨምር አካባቢን ይፈጥራል። ይህ የሆነበት ምክንያት ጭስ የኦዞን ቅንጣቶችን ስለሚይዝ በከፍተኛ የሙቀት መጠን በፍጥነት ይጨምራል። ለከፍተኛ የጭስ መጠን መጋለጥ እንደ አስም፣ የልብ ህመም እና የሳንባ ካንሰር ያሉ የጤና ችግሮችን ሊያስከትል ይችላል። የአየር ንብረት ለውጥ ፈጣን ፍጥነት በሰዎች የተከሰተ ቢሆንም ሰዎችም ሊዋጉ የሚችሉት ናቸው። የክሬታ አካል ነዳጆችን እንደ ፀሐይ እና ንፋስ ባሉ ታዳሽ የኃይል ምንጮች ለመተካት ከሰራን የግሪንሃውስ ጋዝ ልቀትን አያመጣም። አሁንም አንዳንድ የአየር ንብረት ለውጥን አስከፊ ውጤቶች መከላከል እንችል ይሆናል።